በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? ተባረኮ ለእግዚአብሔር በኩል ጊዜ ወዘልፈ ስብሐት ውስጥ አሁዬ ነብዩ ዳዊት በመዝሙር 33 እግዚአብሔርን ሁሉ ጊዜ አመሰግነዋለሁ አለ። ምስጋናውም ሁሉ ጊዜ በአንደበቴ ነው አለ። እኛም የተሰበሰብነው እንደ ነብዩ እንደ ዳዊት እግዚአብሔርን ለማመስገን አመስግነን ደግሞ በረከት ለማግኘት ነው የተሰበሰብነው። ክብር ምስጋና ይግባው ለአምላካችን። መልአከ ምሕረት ቆሞስ መምህር ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ብርሃን መምህር አእምሮ የዚሁ ታላቁ ቤተክርስቲያን አስተዳዳሪ፣ መልአከ ኃይል ቆሞስ መምህር ገብረ ስላሴ በላይ የደብረ ኃይል ቅዱስ ራጉኤል አስተዳዳሪ፣ ክቡራትና ክቡራን፣ ዛሬ ቅድም ወጣቱ እጅግ በጣም ደስ በሚል ምስጢር አስተምሯቸዋል፣ አስተምሮናል። የሀገረ ስብከቱ ስራ አስኪያጅም መልእክታቸው ውብ የሆነ ምርጥ የሆነ መልእክት አስተላልፈዋል። አሁን ከዚህ በኋላ ምን ያስፈልጋል? አንተ ሙሴ ነበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም። መድኃኔ ዓለም ክርስቶስ እንግዲህ ይህንን ቃል የተናገረው በሉቃስ ወንጌል ምዕራፍ 24 ከቁጥር 25 ጀምሮ ነው። በአርባኛው ቀን በሚያርግበት ጊዜ ወአውጽኦም እስከ ቢታንያ ብሎ ወአንሰ ደዊሁ ወባረኮሙ ወንዘ ይባርኮሙ ተራኮሙ ወአርገ ሰማይ ወእሙንቱ ተሰገዱ ሎቱ ወተፈስሑ አብየ ፍስሐ ወተሰውጡ ኢየሩሳሌም። እንግዲህ ኃይል ከአርያም እስከሚላክላቸው ድረስ ኃይለ መንፈስ ቅዱስ እስከምትለብሱ ድረስ በኢየሩሳሌም በጽርሐ ጽዮን በዚች 3 ጊዜ 4 ጊዜ ሰላም ለእናንተ ይሁን ብሎ በአካል የተገኘባት የማርቆስ እናት ቅድስት የተባረከች ለአባቶች ሐዋርያት እግዚአብሔር እንዲያመሰግኑበት ቀድሰው ፈጣሪያቸው እንዲያመሰግኑበት ስጦታ የሰጠችው ታሪካዊት ጽርሐ ጽዮን ትባላለች። መጀመሪያ የግለሰብ ቤት ነበረች። በስጦታ ሰጠች እንግዲህ ለፈጣሪዋ። በዚች ቤት መድኃኔ ዓለም ክርስቶስ 3 ጊዜ 4 ጊዜ ሰላም ለእናንተ ይሁን ብሎ ሲያጽናናቸው ቆይተዋል። እንደገና ለ40 ቀናት ደግሞ አዲስ ኪዳን ሲያስተምራቸው ለአባቶቻችን ሐዋርያት በአካል ሲያዩት ይልቁንም ከሙታን ከተነሳ በኋላ ያ በዕለተ ዓርብ የተወጋው ጎኑ ሁሉ የሌለና ሌላ ሰውነት ለብሶ ሲያዩት ተደስተው የዕለተ ዓርቡ ሐዘንና ልቅሶ ነበረ በህሊናቸው ባይምራቸውና በዚሁ ተደስተው ባሉበት ጊዜ በ40ኛው ቀን እንግዲህ ወደ ቢታንያ እንሂድ ብሎ ወሰዳቸው። ከዛ በኋላ ባረካቸው፣ በአንብሮት ባረካቸው። ከዛ በኋላ ሰገዱለት ይላል። የአምልኮ ስግደት ሰገዱ። ከዛ በኋላ አረገ። ከዛ በኋላ ወተሰውጡ ኢየሩሳሌም ወደ ታላቋ ጽርሐ ጽዮን ቤተ መቅደስ። እንግዲህ ምንድነው ያላቸው? እንዳትለያዩ በዛች ታሪካዊት ቤተ መቅደስ 10 ቀን ሊጠብቁ። እነሱም ታዘዙ። ወገኖቼ እንታዘዝ፣ እኛም በዚች ቤተ ክርስቲያን እስከ ዕለተ ሞታችን እንድንሰበሰብ
አዎ እንድንጸልይ ስጋውና ደሙ እንድንቀበል ቅዱስና ወርቃማ ቃሉ እንድንማር አዞናል። አባቶች ጎበዞች ናቸው። በዛች ቤተ መቅደስ ወይም ጽርሐ ጽዮን በአካል አንድ ሆነው በሐሳብ ሳይለያዩ በአመለካከት ሳይለያዩ እስከ 50ኛው ቀን እስከ ዛሬ ቀን አምላካቸው ያዘዛቸውን እየጠበቁ ሰነበቱ። እሱም እንግዲህ ሲያስተምራቸው አዲስ ኪዳን ሲያስተምራቸው እኔ ካረኩ በኋላ አጽናኝ የሆነ ብርታት የሚሰጣችሁ ኃይል የሚሰጣችሁ ጉልበት የሚሰጣችሁ ኃይል እልክላችኋለሁ እያለ ያስተምራቸው ነበረ። ከዛ ቀን ሲደርስ ባይደርስና በ50ኛው ቀን ያ መንፈስ ቅዱስ በዛች ቤት ባሉበት በዛሬው ቀን እንደ ሀገራችን ቀን አቆጣጠር ወረደ። እንግዲህ አባቶች ሐዋርያት ተሰብስበው ባሉበት እንግዲህ መንፈስ ቅዱስ ቤቱ ሞላው ይላል። በእነሱ ብቻ አይደለም፣ እንደ እሳት ላንቃ በእያንዳንዶቻቸው አረፈ ይላል። ከዛ በፊት ዕብራይስጥ ቋንቋ ብቻ አንድ ቋንቋ ብቻ ያውቁ ነበረ። 71 ቋንቋ በችሮታ ተሰጣቸው። ክብር ምስጋና ይግባው ለአምላካቸው። ለምንድን ነው የተሰጣቸው? ቋንቋው ለምንድን ነው? ምን ሊጠቀሙበት ነው? ይሄ ቅዱስ ወንጌል በዓለም ዙሪያ ሂደው ሊያስተምሩ ነው። ሆሩ ወመሃሩ ኩሎ አሕዛብ ወንዘ ታጠምቁሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ወናሁ አነ ይሄሉ ምስሌኩም በኩሉ መዋዕል እስከ ሕልቀተ ዓለም። ይህንን ቃል ነው የቋንቋ ችግር እንዳይገጥማቸው መላውን ዓለም ቋንቋ ጥሩ ነው፣ ቋንቋ ይጠቅማል፣ ሰው ለሰው ይተዋወቁበታል፣ ሀሳብ ለሀሳብ ይለዋወጡበታል። እነሱ ግን ሀሳብ ለሀሳብ አይደለም። ይሄ ቅዱስና ወርቃማ ወንጌል እንዲያስተምሩ ነው። ወርደዋል፣ ወጥተዋል፣ መላውም ዓለም አስተምረዋል። ቅዱስ ማቴዎስም ሀገራችን መጥቶ አስተምሯል። እንግዲህ በዚሁ ይህ ቋንቋ ዛሬ እየተሰጠ ለአባቶች ሐዋርያት ችሮታ ነው። የመጀመሪያው ነው። የመጀመሪያው እንግዲህ የቤተ ክርስቲያናችን ልደት ነው፣ ውልደት ነው ዛሬ። ይህ ዛሬ እኛ ክህነት ተቀብለን የምንባርካችሁ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የምንለው ከዛም በተሰጠን በረከት ነው ወገኖቼ። ስለዚህ ርደተ መንፈስ ቅዱስ አባቶች ሐዋርያት በመንፈስ ቅዱስ ከዛ በፊት ፍሬዋን ነበሩ። ጥቡዓን ሆኑ፣ ጠንካሮች ሆኑ፣ በሳሎች ሆኑ። አንገታቸው ለስለት ጀርባቸው ለግርፋት ለመስጠት ጽኖች ሆኑ። የገባው የተማረ ሰው በእምነቱ በሃይማኖቱ ሕይወትን አሳልፎ ይሰጣል ወገኖቼ። ስለዚህ ዛሬ ታላቅ በዓል ነው። ርደተ መንፈስ ቅዱስ ነው። መንፈስ ቅዱስ እኔና እናንተ ደግሞ በ40ና በ80 ቀዶ የተቀበልነው ንስሐ መንፈሰ ቅዱስ ንስሐ መንፈሰ ቅዱስ። እኛም ክህነት በምንሰጡበት ጊዜ አዎ ንስሐ መንፈሰ ቅዱስ መንፈስ ቅዱስን ተቀበል ብለን ነው የምንሰጠው። በዛን ጊዜ የወረደው መንፈስ ቅዱስ እንደ ጅረት ውሃ ሁሉ ጊዜ በዚች ቤተ ክርስቲያን ሲወርድ ይኖራል። ቤተ ክርስቲያናችን በመንፈስ ቅዱስ ስራ ነው የምትሰራ። የመንፈስ ቅዱስ ስራ ነው የምታከናውነው። መንፈስ ቅዱስ እንግዲህ ያበርታል። መንፈስ ቅዱስ መጽንዒ ነው፣ ያጸናል። መንጽሒ ነው፣ ያነጻል። አዎ እግዚአብሔር መንፈስ ቅዱስ ከሰዓት የብርሃን ነው። አዎ አይምሮን ይገልጻል፣ አይምሮን ያድሳል፣ ጽኑ እንዲሆን ያደርገናል። ስለዚህ መሰብሰባችን እጅግ በጣም አስፈላጊ ነው ወገኖቼ። ሃይማኖታችሁን ጠብቁ፣ ልጆቻችሁንም አስተምሩ። እዚያ ያለን ሁላችን ኦርቶዶክስ ያገኘናት ከአባት ከእናት ነው። አባትና እናት ትልቅ ኃላፊነት አለባችሁ። ስለ ኦርቶዶክስ ቤተ ክርስቲያን ትልልቆች ከሆናችሁ ትመጣላችሁ፣ ትዘምራላችሁ፣ ትማራላችሁ። ግን ከመጀመሪያው ጀምሮ ኮትኩታችሁ የምታሳድጉ እናንተ ናችሁ። አደራ አለባችሁ። እግዚአብሔር ይባርካችሁ ልጆች። ቡሩክ ሆኑ፣ ቅዱስ ሆኑ። ስለነበረን እግዚአብሔር እናመሰግናለን። ብድግ በሉ ሁላችሁ።
እግዚአብሔር ይባርካችሁ። ይህ ህዝብ ምን ትምህርት ይሰጠዋል? ለዚህ ህዝብ የተማረ ህዝብ ነው፣ አዋቂ ህዝብ ነው፣ አውቆ የመጣ ነው፣ የተማረ ነው። ለማስታወስ ነው እንጂ እናንተ እኮ ጎበዞች ናችሁ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም በውጭም። ስለዚህ ዛሬ በስታችሁ ተባስታችሁ በመገኘታችሁ በጣም ደስ ብሎናል። እግዚአብሔር ይባርካችሁ። የሰማነው በልቦናችን ያሳድርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይን ዘንድ ለዘላለም። ውድ ኢትዮጵያውያን አባቶቼ፣ እናቶቼ፣ እዚህ እጃችሁን ዘርግታችሁ የምታገለግሉ የሰንበት ትምህርት ቤት ዘማሪያን እንደምን አደራችሁ? እንደምን ቆያችሁ? እንኳን አደረሳችሁ። ትምህርቱን እኛ በተነጠፈ ምንጣፍ ላይ ቁጭ ብለን እናንተ የአካል መስዋዕት የልሳን መስዋዕት ለእግዚአብሔር እያቀረባችሁ የማትሰለቹ የማትደክሙ እውነትም በመንፈስ ቅዱስ ታጥራችሁ ተሞልታችሁ ያላችሁ ስለሆናችሁ ትምህርቱን አባታችን ወንድማችን እግዚአብሔር ፍጻሜያቸውን ያሳምርላቸው ያዕቆብ ወንድሜ አባታችን ጥሩ አድርገው አመስጥረው ብሉይን ከአዲስ ሰምተን የማናቀውን ሚስጥር አሰምተውናል። ቃለ ሕይወት ያሰማልን፣ በቤቱ በደጁ ያጽናልን፣ ለተሻለ ማዕረግ ስለ እናት ቤተ ክርስቲያን ስለ የዋሃኖቹ ምእመናን ብሎ ያደርስልን። በቀን ልቦና በአርአያነት በምሳሌነት የሚኖሩ አባቶች ያስፈልጓታል። እናት ቤተ ክርስቲያን መምህራን ያስፈልጓታል። ለራሳቸው ሳይሉ ለመንጋው የሚጨነቁ ለመንጋው የሚያስቡ ስለ መንጋው የሚገዳቸው መምህራን እንዲበዙላት እናት ቤተ ክርስቲያን ምኞታችን ጸሎታችንም ጭምር ሊሆን ይገባል። ለምን ብዙዎቻችን ከመንገድ እየወጣን እናት ቤተ ክርስቲያን እናት ሀገር የዋው ቅዱሱ ያለውን አይደለም የሌለውን የሚሰጠው ሕዝብ እየተረሳ ራስ ብቻ እየቀደመ ተቸግረናልና ያብዛልን ቅኖችን ከመምህራንም ከአባቶችም። ስለዚህ ጥሩ ትምህርት አስተምረውናል። አንድ ነገር ብቻ ማለት ፈልጋለሁ። በዚህ በሐዋርያት ሥራ ምዕራፍ 2 ላይ አንድ ቋንቋ ይናገሩ የነበሩ 71 ቋንቋ ተጨምሮላቸው 72 ቋንቋ እንዲናገሩ የተፈቀደላቸው ሐዋርያት 120 ቤተሰብ ደግሞ እንደየጸጋቸው እንደየዝግጅታቸው ባለ 5 ባለ 2 ባለ 1 ለነሱም ሁሉ ይሄ ቋንቋ ደርሷቸዋል። ይሄ ቋንቋ ትላንትና በብሉይ ዘመን በአባቶቻችን ጥፋት ምክንያት ቋንቋው ተደበላልቆ ነበር። ዘፍጥረት 11 ላይ እንደምናነበው አባቶቻችን እንደሚያስተምሩት እግዚአብሔር ላይ ያመፀ ትውልድ ወይም ደግሞ የተሻለ ጥበብን ፍለጋ እሱን ናፍቀው ወደ ላይ ዛሬ በመንኮራኩሩ ጠቢባኑ ሳይንቲስቶቹ እንደሚበሩት ሁሉ በዘመናቸው ናምሩድ በተባለ ጥበበኛ እየተመሩ ወደ ላይ ህንጻ ገንብተው አላማው አጀማመሩ ጥሩ ነበር። መጨረሻው ነው የተበላሸው። እዚህ ከደረስን አይቀር አያቶቻችንን በውሃ ያስበላውን ዘር አልባ ያደረገንን ቁጥራችንን ያሳነሰንን እኛም ስንበዛ እንዳያስቸግረን እዚሁ ለምን የሚሆነውን አድርገን አንመለስም የሚል ክፉ ሐሳብ መጣባቸው። አጀማመራቸው ጥሩ ነበር። ታሪክ ለማቆየት ነበር። ታሪክ ሐውልት ለማቆም
እንደ አያቶቻችን እንደ አባቶቻችን ሳንጠፋ ስማችንን የሚያስጠራ ሕንጻና ልጅ ስም ያስጠራል አይደለም የሚሉት አባቶቻችን። ያ ነበር ዓላማው። መጨረሻ ላይ እንዳይሆን ሆነ። እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማ አንድ በመሆናቸው ነው ያበሩብን የተባበሩብን ብለው ቋንቋቸውን ደበላለቀባቸው። ያ የተደበላለቀው ያ የበዛው ቋንቋ ነው ትላንትና ኃጢአት ተብሎ የተፈረጀው ቋንቋ በሐዲስ ኪዳን ደግሞ የአገልግሎት መሳሪያ እንዲሆን የወንጌል መስበኪያ እንዲሆን መመጻደቂያ አይደለም። አሁን በሀገሬ በኢትዮጵያ ብሎም በአፍሪካ በዓለም ላይ ያለው ቋንቋ ሁሉ እግዚአብሔር መሳሪያ፣ እግዚአብሔር መግለጫ፣ እግዚአብሔርን ማገልገያ እንጂ መገፋፈያ አይደለም። ስለዚህ ላልሆነ ጥቅም አውለነዋል ማለት ነው። መንፈስ ቅዱስ ደግሞ ይህንን ነገር አይወድም፣ አይፈቅድም። ዘሌዋውያን 10 ላይ ነው አይደለ? መንፈስ ቅዱስ በእሳት አምሳል ወርዶ ያሞቃቸው የቀየራቸው የተማሩትን እንዲገነዘቡ ያደረጋቸው መንፈስ ቅዱስ ቤተክርስቲያኒቷን የሚመራ መንፈስ ቅዱስ የቤተክርስቲያናችን መሪ የሆነው መንፈስ ቅዱስ በእሳት አምሳል ተመስሎ ወርዷል በአባቶቻችን ላይ። ይሄ መስዋዕት ነው። ይሄ የአገልግሎት መስመር ነው። ሌዋውያኑ ካህናት እሳቱን ፍሙን ከመንደር አምጥተው ቤተ መቅደሱን አጥነው የተቀሰፉትን እናስታውስ የለ? መንፈስ ቅዱስ ከመንደር የሚመጣ አይደለም። መንፈስ ቅዱስ ማደሪያ መገለጫ መክበሪያ የሆነችው ቤተ ክርስቲያንም በመንደር እሳት ሳትሆን ራሷ ሙቀቷ መሪዋ ልሳኗ መንፈስ ቅዱስ ነው። ስለዚህ ቤተ ክርስቲያን በአባቶቻችን መንፈስ የምትመራ ናት። በዛ መንፈስ የተሞላች ናት። መንደር ማለት ሌላ ሐሳብ ነው። የሚከፋፍል ሐሳብ፣ የሚያሳንስ ሐሳብ፣ ቤተ ክርስቲያን ሰድቦ ለሌላ አሳልፎ የሚሰጥ ሐሳብ ነው። በተለይ በዘመናችን አካል ገዝፎ የሚታየው ከኔ መንደር ካልተጫረ የኔ መንደር ፍም ካልሆነ የዛ አካባቢ ካልሆነ የደቡብ የሰሜን የምስራቅ የምዕራብ ካልሆነ የምንል አይሆንም። በተዋህዶ ቤት አይሰራም። ያው ለአባቶቻችን የተሰጠው መንፈስ ነው ቤተክርስቲያኒቷን የሚመራው። በአባቶቻችን ላይ ያደረ ያ መንፈስ ነው የሚሾመው፣ ያ መንፈስ ነው የሚቀባው፣ ያ መንፈስ ነው የሚመርጠው፣ ያ መንፈስ ነው የወደቀውን የሚያነሳው፣ ያ መንፈስ ነው የሞተውን ሁሉ የሚያነሳው፣ ያ መንፈስ ነው ያሰባሰበን፣ ያ መንፈስ ነው ያዋደደን፣ ያ መንፈስ ነው ያጋመደን፣ ያ መንፈስ ነው በእናት ቤተክርስቲያን ጥላ ስር ሆነን እየራበንም ሳይኖረንም አተንም እዚህ መካከል ስንት አለ አንገታቸውን አስረው የሚያነቡ እናቶች የሉም? ወጣቶች የሉም? ዓለም ፊት ነስቷቸው ሁሉ ነገር ጨለማ ሆኖባቸው በእናት ቤተክርስቲያን ግን ተስፋ የማይቆርጡ የተስፋ ቤት ናታ። ግምጃ ቤት ናታ። የመንፈስ ቅዱስ ማከፋፈያ ግምጃ ቤት፣ አጽናኝ መንፈስ ቅዱስ፣ ባራኪ መንፈስ ቅዱስ፣ ተስፋ ሰጪ መንፈስ ቅዱስ፣ የወደቀውን በንስሐ የሚያነሳ መንፈስ ቅዱስ ያለበት ቤት ስለሆነ ይሄ ቤት የሚመራው ለአባቶቻችን በተሰጠ መንፈስ ነው። ያ ደግሞ አንድነት ነው፣ ያ ህብረት ነው፣ ያ ፍቅር ነው፣ ያ መዋደድ ነው። ያ መንፈስ በአባቶች አድሮ ልጆችን ይባርካል። በካህናቱ ላይ አድሮ መስዋዕት ያሳርጋል። በካህናት ላይ አድሮ ምእመናንን ይቀድሳል። ያ መንፈስ አንድነት ነው። ስለዚህ እኛ አንድ ከሆን ሀገሬ ኢትዮጵያ አንድ ትሆናለች። እዛም እዚህም እናቶቻችንን አባቶቻችንን የሚያስጨንቁ የሚያስደነብሩ ልጆቿ ወደ ቀይዋ ወደ ቤቷ ወደ መንደሯ ይመለሳሉ። የሚየ ሀገር ኢትዮጵያ እንባዋ ይታበሳል። ትውልዷ ልጆቿ ሁሉ ወጥተው በሰላም ይገባሉ። ያ መንፈስ ከኢትዮጵያ አልፈን ለአፍሪካ እንድናስብ ያደርገናል። አሰባሳቢ መንፈስ ነው፣ ባራኪ መንፈስ ነው። ይህንን መንፈስ ለመሞላት ነው ዛሬ ትውልዱ የመጣው በነቂስ። እግዚአብሔር ለአባቶቻችን የሰጠውን ሀብት በረከት አይንሳን። ያንን ሀብት በረከት ለሁላችንም ያድለን። አባታችን ሌሊት ከ9 ሰዓት ጀምሮ እዚሁ አካባቢ ነበርኩኝ። እንደ ወጣት የመቅደሱን የማህሌቱን የአውደ ምህረቱን
እንዱ ጨርሼ እንዳልናገር ሌሎች እንዳይቀየሙኝ ነው። ቄሰ ገበዙ አሉና አንዳንዶች ሊሰሩ የሚገባቸው የምናቃቸው ስራዎችን ሁሉንም ሸፍነው ሲሰሩ እኔ የአይነ ምስክሮኛለሁ ዛሬና እኛን አባት ይጠብቅልን፣ የዚህን ቦታ ልማት ያፋጥንልን። ምንም መድረክ ላይ አልተናገሩም፣ አልተገለጠም። ምናልባት ልማድ ይኖራል ብዬ አስባለሁኝ። ለበዓለ ጰራቅሊጦስ ያመጣችሁት ስጦታ ለእናት ቤተክርስቲያናችሁ ያመጣችሁት መባ ይኖራቸዋልና በየቦታው ሙዳየ ምጽዋት አለ። ስትመለሱ ወይም እዚሁ ባላችሁበት ሳትጎበኙ ቤተክርስቲያናችሁን እንዳትሄዱ ይሄንን አደራ ማለት ፈልጋለሁኝ። በተረፈ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሁላችን አባት እናንተ ፊት እንድንቆም መርጠው ያመጡን እንድናገለግላቸው እድሉን ያመቻቹልን ደገኛው ወንጌላዊው አባት የቤተ ክርስቲያን አገልግሎት ብዙ ነውና ወደ ሌላ ቦታ ለአገልግሎት ሄጄ ነው ባለውበት ቡራኬ ይድረሳችሁ። ደገኛውን አዲስ አበባን ከግር ጥፍሯ እስከ ራሷ የሚያውቁ ለ40 ምናምን ዘመናት በኃላፊነት የመሯት አባታችን ብፁዕ አቡነ እንጦንስ ልኬላቸዋለሁኝ። የእሳቸው በረከት ይደርባችሁ፣ በእሳቸው ተባረኩ፣ ተማሩ ብለዋል ብፁዕነታቸው። ቤተ ክርስቲያናችን ከላይም አባት አላት፣ ጠባቂ አላት፣ በጸሎት የሚጠብቁን ይሄ ቦታ በተደጋጋሚ በብፁዓን ቅዱሳን ፓትርያርኮች ሲቀደስ ሲባረክ የቆየ የኖረ ታሪካዊ ጥንታዊ ቦታ ነው። ጎላ ቅዱስ ሚካኤል ተብሎ ሲነሳ የማይደነግጥ ማንም የለም። ግማሾቹ በስደት ዓለም ሆነው ጎላ ሲነሳ የሚያለቅሱ ልጆች አሉ ማውቃቸው። እዚህም ሆነው ኢትዮጵያ ውስጥ ጎላ ቅዱስ ሚካኤል የጎላ ነው፣ ስሙ የጎላ ነው፣ ታሪኩ የጎላ ነው፣ ተአምራቱ ሁሉ የጎላ ነውና ጽዋና አበው አባቶቻችን ቅዱሳን ፓትርያርኮች ሁሉ የቀደሱበት የባረኩት ደጅ ነው። አሁንም ያሉን ቅዱስ አባታችን አቡነ ማትያስ ባሉበት ሆነው ይሄንን ጉባኤ ይሄንን ቤተክርስቲያን ከነ ልጆቿ ቡራኪያቸው መንፈሳቸው ይባርከናል ብለን ተስፋ እናደርጋለን። ታላቅ የቤተክርስቲያን የጸሎት አባት የበረከት አባት በዚህ ዘመን ለዚች ቤተክርስቲያን የተሰጡን አባት ናቸውና የእሳቸውን በረከት ይደርብን። የአባቶችን ቡራኬ ተቀበሉ የሁሉንም። ስለዚህ የመጨረሻውን ቡራኬ ብፁዕነታቸው እንዲሰጡን በታላቅ አክብሮት በትህትና ዝቅ ብዬ እጋብዛለሁኝ። በክብር ተቀበሉልኝ። እናንተ ደግሞ አመሰግናለሁ። አድነኖ አርስትክሙ ቅድመ እግዚአብሔር አምላክነ በደብጾ ሊቀ ጳጳስ ከመ ይባርክሙ አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። አቤቱ ሕዝብን አድን ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚች የቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ እትምት የምትሆን የማርያም ልጅ
ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣው ይጠብቃችሁ ለዘላለም ከኃጢአት የተፈታችሁ ንጹሐን ሁኑ እኛንም እናንተንም ለመንግሥተ ሰማያት የተዘጋጀን የበቃን ያድርገን አምላካችን እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሥራየ ኃጢአት ኃጢአተ ኩሉ ሕዝብከ በሐልዮ በገቢር በነቢብ በስህተት በድፍረት በእውቀት ባለ እውቀት የተሰራውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር ከሁላችሁ ጋር ይሁን።